የመጀመሪያውን ጥይት እኛ አንተኩስም፣ ይሁን እንጂ ወደኛ ከተተኮሰ ደግሞ እንዳይተኩስ እናደርጋቸዋለን። ይህ በወኔና በራስ መተማመን የተሞላ ንግግር ከወደ ቻይና የተሰማ ለባህረ ሰላጤው ተፋላሚዎች የተላለፈ መልእክት ነው። እስካሁን በመካከለኛው ምስራቅ እየተካሄዱ ያሉ ግጭቶች ከዕለት ዕለት እየተፋፋሙ መምጣታቸው ሀያላን የሚባሉትን ሁሉ ወደ ማካተት እየሄደ ነው። በተለይ ከትናንት ምሽት ጀምሮ አሜሪካ በኢራን የነዳጅ ማጣሪያዎች ላይ የሰነዘረችው ጥቃት ከተማዋ በጥቁር ጭስ እንድትሸፈን ሌቱም የቀን ያህል እንዲደምቅ ያደረገ እሳት ፈጥሯል። ይህ የእነ አሜሪካ እርምጃ ሌላውን ኢራን ላይ የተቃጣ ጥቃት ይምሰል እንጂ ከኢራን ባልተናነሰ በሀገሪቱ ላይ የነዳጅ ጥገኛ የሆነችውን ቻይናንም በከፍተኛ ሁኔታ የጎዳ ጥቃት ነው ማለት ይቻላል። የነዳጅ ክምችቶችና የማጣሪያ ሴቶች ውድመት ቀርቶ ለቀናት መዘጋታቸው ብቻ ክፉኛ ሲያሳስባት የቆየችው ቻይና ክምችቱ ከነዋና ማጣሪያው መውደሙን በዝምታ ታያለች ብሎ ማሰብ ይከብዳል። ቻይና ትናንትና እንዳለችው የመጀመሪያውን ጥቃት አትሰንዝር እንጂ ጥቃት ተሰንዝሮብኛል ብላ ያሰበች ሰዓት የምትወስደው እርምጃ ምን ያህል የከፋ እንደሆነ መገመት አይከብድም። ለመሆኑ ቻይና ጥቃት ብትሰነዝር ልትጠቀማቸው የምትችላቸው መሳሪያዎች ምን ምን ሊመስሉ ይችላሉ የሚለውን በጥቂቱ እኔ ለበርካታ አስርት ዓመታት ቻይና በኢንዱስትሪ ስትስፋፋ ከተሞቿ ሲያድጉና ሲበለጽጉ ዓለም በዓይኑ አይቷል። ከዚህ በዓይን ከሚታየው የኢንዱስትሪና ከተማ ልማት ጀርባ ግን ሀገራት አሉኝ የሚሏቸውን ቴክኖሎጂዎች የሚያስንቁ የጥፋት ደረጃቸው አስፈሪ የሚል ቃል ብቻ የማይገልጻቸው የጦር መሳሪያዎች ይፈለሰፋሉ፣ ይመረታሉ። ቻይና ይህ የረቀቁ መሳሪያዎችን የማምረት ፕሮግራም በምድር ስር ባሉ መተላለፊያ ዋሻዎች፣ በድብቅ የምድር ውስጥ ቤቶችና ሚስጥራዊ ላቦራቶሪዎች ውስጥ የሚካሄዱ ናቸው። የጦር ዝግጅቷ በአጭሩ ለማየት ጸረ መርከብ ወይም ዘ አንቲሺፕ ኪለር ከሌሎች ሀገራት በተለየ ቻይና እንዳመረተችው የሚነገርላት ጸረ መርከብ ሚሳኤል አንዱ ነው። የሚሳኤል ጸረ መርከብ ነው ሲባል ተራ የነዳጅና ዕቃ ማመላለሻ መርከብ ማለት ሳይሆን እነ አሜሪካ የሚኮሩባቸውን እንደ ሲቢኤን 68 እና ሲቢኤን 69 የመሳሰሉ የጦር አውሮፕላን ተሸካሚ መርከቦችን ለማፈራረስ የተሰራ መሆኑ ነው። ይህ ሚሳኤል በቅጽል ስሙ ዘ ኬሪየር ኪለር ተብሎም ይጠራል። የጦር አውሮፕላን ተሸካሚ መርከቦች ሀገራት እጅግ ከሚተማመኑባቸው የጦር መሳሪያዎች በግንባር ቀደምትነት የሚጠቀስ ከመሆኑም በላይ ለባህርም ሆነ ለምድር ጦርነት ያለው አስተዋጽኦ ከፍተኛ ነው። ይህ የቻይና ሚሳኤል በእንቅስቃሴ ላይ ያሉትንም ይሁን የቆመን የጦር ጀት ተሸካሚ መርከብ ከ1000 ኪሎ ሜትሮች ርቀት ማውረድ መቻሉ ሀገሪቷ ያላት የጦር አቅም ከፍተኛ እንዲባል አስችሏል። የስፔስ ውጊያ መሳሪያዎች ስፔስ ዋርፌር ዌፐንስ ከቻይና የጦር መሳሪያዎች አይነትና ብቃት አጃይብ ከሚያስብሉ መሳሪያዎች አንዱ በስፔስ ላይ ለሚደረጉ ጥቃቶች የሚያግዝ መሳሪያዎችን ማምረት መቻሉ አንዱ ነው። እንደ አውሮፓ አቆጣጠር በ2007 ባደረገችው ሙከራ ዓለምን ያስደመመችው ቻይና በስፔስ ላይ የሚገኘውን የራሷን ሳተላይት በመምታት የጸረ ሳተላይት ሚሳኤል ባለቤት መሆኗን አስመስክራለች። ይህም የጦር መሳሪያ የጦርነቱ ዓለም ፍጹም ማርሽ ቀያሪ የተባለለት መሳሪያ ነው። ምክንያቱም ሳተላይቶችን መቆጣጠር ማለት ጂፒኤስን፣ የምድር ላይ ኮሚኒኬሽንን፣ የሚሳኤልና የድሮን እንቅስቃሴን እንዲሁም ወታደራዊ ግንኙነቶችን ሁሉ መቆጣጠር ማለት እንደመሆኑ ቻይና ይህን መሳሪያ በእጇ ማስገባቷ የጦር ኃይሏን ከመቼውም ጊዜ በላይ ሀያል አድርጎላታል። የምድር ውስጥ ታላቅ ግንብ ቻይና አብዛኞቹን የረቀቁ የጦር መሳሪያዎቿን ከማምረቷ ጎን ለጎን የታላቁ ግንብ ወይንም ዘ ግሬት ዎል ያህል ርዝመት ያለው ሚስጥራዊ ዋሻ በድፍን ቻይና እንደገነባች ይነገራል። ይህ በሺዎች የሚቆጠር ኪሎ ሜትር የተዘረጋ የምድር ውስጥ ቤት ለኒውክሌር ሚሳኤሎችና ተንቀሳቃሽ ላውንቸሮች ማምረቻና ማከማቻ እንዲሁም ሚስጥራዊ ወታደራዊ አመራር ማዕከልን የያዘ ነው። የዚህ ሚስጥራዊ ዋሻ ዋነኛ ዓላማ መሳሪያን በድብቅ ከማምረትና ከማከማቸት በዘለለ የተፈለገውን መሳሪያ የሳተላይትና የስለላ አይን ውስጥ ሳይገባ በምድር ውስጥ ማዘዋወር ማስቻል ነው። የዚህ የምድር ውስጥ ዋሻ በድፍን ቻይና የተዘረጋ እንደሆነ ሲታመን ግንባታውን በቀዝቃዛው ጦርነት ወቅት መጀመሩ ይነገራል። የማይቆመው ሚሳኤል በቅርቡ ቻይና ዓለምን ያስደመመችበትን አንድ ሚሳኤል ይፋ አድርጋ ነበር። ይህ ሚሳኤል ዲኤፍ-17 ተብሎ ሲጠራ ከድምፅ 5 እጅ የፈጠነ እንደሆነ ይታመናል። ይህን ሚሳኤል ሌላው ለየት የሚያደርገው ከተኮሰ በኋላና አየር ላይ አቅጣጫ መቀየር መቻሉ፣ በጣም ዝቅ ብሎ መብረሩ፣ ከራዳር እይታ መሰወሩና እስከ ዓለም ዳርቻ መተኮስ መቻሉ ናቸው። የቻይና የጦር መሳሪያ ልማትና እንቅስቃሴ በቅርበት የሚከታተሉ ባለሙያዎች እንደሚሉት ቻይና አሁንም በተለይ በስፔስ የሌዘር ጦር፣ ጸረ ሳተላይት መሳሪያዎች፣ የሳይበር ጦር መሳሪያዎችና በኤአይ የሚታገዙ ድሮኖችን በማበልጸግ ላይ ትገኛለች።